ይችላል ሳይደፈር የወለደች ልጅ አጋጣሚ ከወለደች ዲቃላ ወልዳለች አባቷ አይታወቅም ሊባል ይችላል በአመጣጡ እንኳን በስርዓቱ ግን ዲቃላ የሚባለው አባት ያለው እንዴት ነው ዲቃላ የሚባለው እንዴ ጌመር የሚሆን ምንም ይሁን እንኳን አባት አለው የሚያሳድግ አባት አለ ይሄ ልጅ ከማንም ያንሳል ብዬ አላስብም የጆን ዳንኤል ልጅ ያድጋል ያደጋል እንዴት ተቆሮ ልጅ በየሜዳ ያያየናቸው ያደጉ ስለዚህ እቺ ሴትዮ ደግሞ ከጆን ዳንኤል ራስ አልወረደችም እስካሁን እኔ የጆን ዳንኤል ደጋፊም አይደለሁም ነቃፊም አይደለሁም እዚህ ጋር ለሴት ግን ጀስት ሴት ስም ሲነሳ ሁሌ እንደምናገር ሀሳብ አስተያየት እንደምሰጥ ታውቃለህ ሚኮ ግን እኔ ከናዮ አንደበት እስካልሰማው እንደዚህ ያደረገኝ ነው ተሸማቀቄ ነው የምኖረው እንደዚህ ሰቃይቶኛል እስካላለች ድረስ የማንም ሰምቼ እዚህ ጋር አስተያየት መስጠት አልፈልግም ዛትስ ዋይ ቢለቅባት የልጁ ሚስት ናት እሱ ነው ሊያፍር የሚገባው እሱ እኮ ነው የሚያፍረው እንዴት እንደዚህ ያደርጋል ብለህ ታስባለህ ሌላ በቃ አጀንዳ ስላጣች ነው ይሄን ያነሳችሁ ገበያዋ ቀስቅሶባት ነው በቃ እንጂ እግዚአብሔርን እኔ እንጃ እኔ በጣም ነው የሚከብደኝ በዚህ ልክ ደግሞ ሴቶች እንደንትን አድርገን አጀንዳ ባናረገው እኛ እኮ ልዩ ፍጥሮች ነን እንዴ እኛ እኮ ሀገር ነን ለምንድን ነው የአንድ ሴት እንትን ስነሳ እንደዚህ እኮ ባታርቅ ጥሩ ነበር እንዴ አረገች በቃ እሺ እንበል አንቺ ወደሽ ራቆትሽ ላክሽለት ስትጣይ ፖስተው ለምንድን ነው ራስሽ የምታጠፊ እንዴ እሱ ነው ዘላለም ዓለሙ ሲጸጽተው የሚኖረው አንቺ ጥሩ ሴት ነሽ ነገ በቃ የስኬት ማማ ላይ እኮ ትወጫለሽ ብትቀበሪ ግን አንድ ኮፎ እናት ይዛት የምትገባ ጉድጓድ ለምን ተብሎ ምንድን ነው ይሄን ያህል እንትን ማድረግ አያስፈልግም ናዮ ራሷ እንደዚህ አድርጎኛል እስካላለች ድረስ እኔ አሁንም አጀንዳ እንዲሆን አልፈልግም ኤኖይ የሚኮየ ሚይትና ጎራዲት ቀጥይበት ማዚ ላይ ያንቺ ሰምቼ ወርደ እውነትም እያስፈራራት ቢሆን ኖሮ አሁን ለምሳሌ ቆንጆ ነው ሐሳብሽ አሁን ባለው እንትን አክሰፕት አደርጋለሁ ሐሳብሽን ይሄ ነገር ላይክ አንዳንዴ የሰው ሊጥሩ ነውና ቢሆንስ ብሎ ማሰቡ ጥሩ ነው ምክንያቱም ሁሌ እንደምናስበው ስለማይሆን ማለት ነው ሁሌ እንደምናስበውና እንደሰራ ነው ስለማይሆን አንዳንዴ እውነት ሆኖስ ቢገኝ ይሄ ነገር ማለት በኋላ ላይ የሆነ ነገር ሀፕን ቢያደርግ ምን ታስቢያለሽ በዚሁ መልስ ስጭኝ እዚሁ አጋጣሚ ሰኔ ላይክ ቢሆንስ ነው አሁን እያስገደዳል ማለት እንደተባለው እንኳን ቢሆንስ ትክክል ወደ እኔ ፖይንት መጥተሃል ሳንሰማ የሆነ ነገር ቢሆንስ ሀሳብ ሳንሰጥበት ልጅቷ የሆነ ነገር ብትሆን ልንል እንችላለን እስከ መውለድ ደረጃ ደርሳ በዚህ ልክ እንትን ያለች ሴት እንዴት ነው ይህን ቀለል ያለው ነገር ደብቃን የምትኖረው እንዴ ቀነኒና የሷን ሀሳብ መሬት መስማ ይገናል እንትን ተፈላልገው ተዋደው ነው የሚመስልሽ ይሄ ነገር ኖ ማለት እንደዚህ ስታስቢው ተፈላልገው የሆነ ነገር ነው የሚመስልሽ እንትን ነው የተወለደው ልጅ እኮ በቃ ይሄ አጋጣሚ ነው እሱ የማይፈልግ ነገር ላይ እንዳለው ሁላችንም እናውቃለን አይደል አይ ነው ጎራዲትዬ ግን በዚህ ልክ ለወለደትለች ልጅ ላሳቀፋት ሴት የራቆት ቪዲዮ ለቃለው ስላላት እሷ ለምንድን ነው የምትሸማቀቀው ራቆት ተፈራኝ ግንኙነት ጆን ዳንኤል ይሄን አያረግም እኮ አይባልም ማሪ ኖ እሱ እኮ አሁን ምን መሰለሽ እሱ ነው ወራዳ እሷ ግን ቢለቀው ራሱ ማለት ነው ጠንካራ እናት ነው መሆን ያለበት ለልጇ እናት ሆና ነው መጠንከር ያለባት ምንድነው ያዙት እኮ የሴት ክብር ነው ምንም ችግር የለውም ያ እኔ ቤተሰብ ኮፒ ሊንክ አድርጉላችሁ ኮፒ ሊንክ አድርጉ እሺ ጋይስ ኮፒ ሊንክ እኔ እንጃ እኔ በዚህ ሀሳብ ቢለቅባት እንኳን ለምን ሳቀቀው ጋይስ እንደማመጥ በየተራው ሚኪ በየተራ ብናወራ አይሻልም ተራ በተራ ደቂቃ እየሰጠ በየተራ ሀሳብ ስጧ እንደዛ ይሻላል እሺ ጋይስ እንጠባበቅና እሺ ጎራዲት ቀጥይና ከላይ ደግሞ እንትና ትቀጥያለሽ እሺ ሚኪ ያመሰግናለሁ ሰንዬ ባንቺ ሀሳብ ስማማለሁ ሴትነቷን አክብራ ይሄ እናት መሆኗን አክብራ ይሄ ካለችበት ነገር ወጣ ይሄ የሰዎችም እንትን ሳትሆን ማለት አሁን ብዙዎቻችን እናውቃለን በምን አይነት መንገድ እየሄደስሎ እንደሆነ እንረዳለን ማለት ብዙዎቻችን የፍቅር ታሪክ ስላለን ከኛ ከራሳችን አንፃር ብዙ የምናየው ነገር አለ ጆን ዳንኤልና ናዮ የእውነት የመፈላለግ ስሜት የላቸውም እሷ ልትፈልገው ትችላለች እሱ ግን የሆነን ሰው መደበቂያ አድርጓት ነው ያለው ስለዚህ ይሄን ነገር አያደርገውም የሚል ግምት የለኝም እኔ ሊያደርገው ይችላል በጣም ብዙ ነገር ስላየን ማለት ነው ሊያደርገው ይችላል ግን እኔ አሁን የምመክረው የእውነት ይሄ አሁን የሚያሳዩት ነገር የእውነት ከሆነ ናዮ እዚህ ጋር ብልጥ ነው መሆን ያለባት ለምን ትታማለች ይሄ አባቷ አይደለም እሱ እንደዚህ አይደለም ከምትል የሴትነት ክብሯን ያስጠብቅላት ለምን የሰው አፍ መክፈቻ ትሆናለች የእውነት የምትሰማ ምታይ ከሆነ ናዮ እርግጠኛ ነኝ ትሰሚያለሽ የብዙዎች ምክር አንቺ ጋር አለ የእውነት የሚወድሽ ከሆነ የእውነት የልጄ እናት ነሽ ብሎ አምኖ ከተቀበለ ሽምግልና ልኮ
አሁንም ሚስት አይደለችም። የልጁ እናት ልትሆን ትችላለች። እናትነቷን እሷ ስለምታውቀው ከሱ እንደወለደች እሷ ናት የምታውቀው። እሱም እርግጠኛ አይደለም እኮ እስር ቤት ሄዳ ስትጠይቀው ተብሏል እኮ ለጃኒ የኔ አይደለም ምን ያላቅም ነው ያለው። ለጃኒ ብሏታል ተብሏል። እንደዛ ከሆነ ልክ አይደለም። ልክ የሚመጣው ለሁላችንም ለሁሉም እረፍት የሚሆነው እሷም እንድትከበርበት እየሄደች የሚፈልገውን ነገር ከማድረግ ይልቅ ሴትነቷን አስከብራ ሽምግልናዋን አስልካ የእውነት እናት መሆኗን ታረጋግጥ። ያኔ ሁሉም ማውራቱን ያቆማል። እኔ እንደዛ ነው የሚሰማኝ። ዲቃላ የሚባል ልጅ የለም። ዲቃላ የምትሉ ሰዎች ምንድነው ዲቃላ ማለት? ሁሉም ሰው ከወንድ ነው የሚወለደው። በነገራችን ላይ ዲኤንኤ ተረጋግጧል የሱ ልጅ መሆኑ። ወላ ኢቨን ኢፍ አላምነ ብሎ ዲኤንኤ መጥቶ ለሱ ጋር ዲኤንኤው ለእናትይቱ ሽማግሌ ተልኮ ምናምን ባይዞ ውስጥ በጣም ፕሮሰስ ነበሩ እኔ ማቃቸው ማለት ነው። እና ልጁ መሆኑ በዲኤንኤ ኢቨን ኢፍ የተረጋገጠው የኔ አይደለም ብሎ ማለት ነው። በጣም ሰነፍ ሴት ናት። እንደዛ ከሆነ ዲኤንኤ እሷ አምናበት የልጅ አባት ነክ ብላ ተናግራ አይ አይደለም ብሎ እዚህ ደረጃ ድረስ ከሄደ ምንድነው ሜዳ ላይ ሆኖ 6-7 ልጅ የሚያሳድጉ ልጆች አሉ አይደል? እንደ ግዴታ እኮ አይደለም የአባት መኖር። በዚህ ልክ ክብሯን የሚያወርድባት ወንድ ከሆነ ቢቀርስ ምንድነው የሚጠቅማት? ማለት ምን ጠቀማት? እስኪ አሁን ባለበት ሁኔታ የጠቀማት ነገር አለ? እኔ ግን የምወስነው ውሳኔ እኔ እንደ ሴትነት የምወስነው እንደዛ ነበር። ብዙ መሆን እየቻለች ወጣት እናት አላት፣ ከጎኗ ብዙ ሰዎች አሉ። ዋይኖት ብቻዋን የማታሳድገው ልጇን ዲኤንኤ የሚባለው ደረጃ ይሄ እውነት ከሆነ ለራሷ ክብር የላትም። ስለዚህ እኔ እንጃ የእሷ ልጅ መሆኑን ራሱ እንጠራጠራለን። እኔ በኩሌ እንደዛ ነው የሚሰማኝ። ቀጥሉ ሌሎች አሉ። እሺ ተራ በተራ ኤዲ እኔ ላውራ ሚኪ ኤድላ አንቺ ነሽ ተረኛ አይደል? ሀሳብ ፍሪው እሺ፣ ነፃ ሁኑና ምንም እንትን ሳትሉ ግን ሰው ሳትናገሩ ሳትሳደቡ ምናምን ማውራቱ አይከፋም። እሺ ባይዙ የሆነ ፖዚቲቭ ሆናችሁ እሺ ሚኪ አመሰግናለሁ። አለው ፓርክ እስከማድረግ ድራይቭ እያደረኩ ነው፣ መንገድ ላይ እንዳታወርደኝ እሺ። ተናግረው ሲጨርሱ አጠቃላይ እናገራለሁ። እኔ ማጠቃላይ ለምን አወርድሻለሁ? አረ ሜቢ ዝም ስለ ከጠራኸኝ ዝም ካልኩኝ ያው እንዳታወርደኝ። እሺ ሚኪዬ፣ እኔ ስለናዮ የምሰጠው ሀሳብ በጣም ማደንቃት ልጅ ናት። ምክንያቱም እኔም ልጅ ስላለኝ ያሳለፈችው የእርግዝና ወራቶቿ በጣም የሚያሳዝን በእስር ቤት በጣም የሚያሳዝን ነገር ነው ያሳለፈችው። ምክንያቱም እኛ እርጉዝ ስንሆን በጣም ከባድ ጊዜ ነው የምናሳልፈው እንኳን እስር ቤት ሆነንና እኔ እንደሚመስለኝ ከሆነ እሷ በጣም ተወደዋለች በጣም። ምክንያቱም እኛ ብቻችንን ልጅ ማሳደግ ስለምንፈራ እሷ ደግሞ ልጅም ስለሆነች ያንን ነገር አምና መቀበል አልቻለችም እና ይቅርታ ታረጋለች። የሆነ በደልም ሲበድላት ሲመስለኝ ይቅርታ የምታረግ አይነት ሴት ናት። ግን ሄለን የምታወራው ነገር ውሸት አይደለም። ሄለን ምንም አይነት ማስረጃ ሳትይዝ ፊት ለፊት ወጥታ ደረቷን እንደዚህ ገልብጣ የምትናገር አይነት ሴት አይደለችም። ብዙም ክፉ ነገሮችን ስትናገር እንሰማለን። አፏ በጣም ባለጌ ነው። ነገር ግን ምንም አይነት ፍንጭ ሳትይዝ አትወጣም። ከዚህ በፊትም አይተናል ላይቭ ላይ እንዴት አርጓት ምንም ኬር ሳይሰጣት ምናምን አሸማቋት እንደሄደ አለ። ብቻ ውስጣቸው የሚጠላሉበት ነገር አለ። ግን እሷ ፍቅር ውስጧ ስላለ ምንጊዜም ይቅርታ በሚላት ሰዓት ይቅር የምታረግ አይነት ሴት ናት። እንደዛ ነው እኔ የሚሰማኝ። እሱ ለእሷ ፍቅር ኖሮት ምናምን ሳይሆን እሷ ልቧ በቃ እሱ ጋር ስላለ ቶሎ ይቅርታ የምታረግ አይነት ሴት ስለሆነች ነው። ግን ሄለን ምንድን ነው ያለችው? ጆን ዳንኤል ቪዲዮ ለቀቀ ሳይሆን ያለችው ሄለን ያለችው ለናዮ በላከላት ሰዓት ወይኔ ብላ ስልኩን ስጥለው አጠገቧ የነበረችው ጓደኛዋ ወደ ራሷ ልካ ከዛ በኋላ ወደ እንደውም የሚባለው ምንድነው ወደ ሊያሾ ሄዶ ያ ቪዲዮ ሊያሾ ናት ለሄለን የላከችላት ነው የሚለው። ሊኖራት ይችላል፣ እርግጠኛ ነኝ ሊኖራት ይችላል። ሄለን ምንም ያለ ፍንጭ የምታወራበት ምክንያት አይኖራትም። ካወራችም ስተትም ከሆነ እሰየው፣ እኛ በጣም ደስ ይለናል። የናዮን ደስታ ነው እኛ የምንመኘው። ቢሆን እንኳን እንደዚህ አይነት ነገር ሀፕን ቢያረግባት ያው ጠንካራ ሴት መሆን አለባት ብዬ ነው የማስበው። አመሰግናለሁ። እሺ ቴንክ ዩ በላኪ ወይዬ
እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ሰላም ነው አለው ጉዴ። ደህና ነህ? አለሁልሽ። ሁሉ ሰላም አለሁልህ። ቀጥይ እስኪ ምን ትያለሽ? ወይ ሶሪ፣ እኔ ሲጀመር ስለ ታሪካቸው ምንም አውቀው ነገር የለም። በሰው ህይወት አያገባኝም፣ አያገባችሁ አትፈጥፍቱ ለማለት። እሺ እናት፣ እሺ ሀሳብ የምትሰጡ ሰዎች ግቡ። ፍትፈታ አይደለም። የት ነው የምትወጪው? ላለመጠየቅ ነው፣ ሪከርድ ላለመደረግ ነው። ይህን የምትሄጂው እና ጋይስ ምን መሰላችሁ፣ በቃ አሁን አጠቃላይ አሁን እኔ የሆነ ነገር ላደርጋለሁ። ሚኮይ መጨረሻ መጀመሪያ የገባችሁ ልጅ ታውራ ከካህን በታች ያለችው እኔ በሪሞት እንትን ስለማድረግ ነው እና ያምሽ ትበልና ስማቸው ከስልኩ ከኔ ላይ ነቀለኝ ይንቃላቸው። አንድ ሞዴሬተር እንዳይነቅለኝ። አያገባኝም። አያገባኝም እንዴ እኔ ስለ ሰው ህይወት ምን አገባ? አይደለም አንድ ሰው እንዳይነቅለኝ ይንቃላቸው። ኔትወርኳም ሊሆን ይችላል። እኔ እኮ ኔትወርክ ለምን ይነቅላል? ገባኝ። ስለ ሰው ህይወት ሲያምሽ ቀጥይ። ሲያምሽ እኔ ጠቅላላ ማለት ነው ናዮ በቃ ከጆን ዳንኤል ጋር መሆን የለባትም። ጆን ዳንኤል የማነው የጃኒ ማስረሻ አርጎ ነው እሷን የሚጠቀማት ማለት ነው። ጭራሽ ለሷ ስሜት የለውም ማለት ነው። እሱ ከጃኒ ውጪ ሊያፈቅርም አይችልም ሊወድም አይችልም ማለት ነው። ናዮን በጣም እየተጠቀመባት የጃኒ ማስረሻ ናት ማለት ነው። ሚውት አርጊ። ሌሎች ጋይስ እኔ ሐሳብ ስሰጥ አታውሩ። የእናንተን ሐሳብ እኔ ሰምቻለሁ አይደል? የኔንም መስማት አለበት። ሚውት አርጉ። ሌሎች ቀጥይ። ነፃ ሐሳብ አትጨናነቂ። ሐሳብሽን ስጪ፣ ችግር የለም። አሁን ናዮ በጣም ታምራለች፣ ቆንጅዬ ልጅ ናት። ምንም ይወጣብላት ነገር የለም። ከጃኒ ከምንም የምታንስበት ነገር የለም። ግን እሷ እየጎደለችው በዚህ ቀፋፊ ልጅ መውደቋ ነው እንጂ በጣም ቆንጅዬ ልጅ በቃ ምንም አይወጣላት። በጣም ቆንጆ ናት። እሷን ጣልቼ ሳይሆን ቆፍጠን ብላ ልጇን በራሷ ብታሳድግ ብዙ ሰው ይወዳታል፣ ብዙ ሰው ይረዳታል። ልጇን ራሷን ችላ ብታሳድግ ደስ ይለኛል። ደግሞ ይሄ አሁን ጆን ዳንኤል እሷን ወይስ ፈልጓት ወይስ ወዷት ምናምን አይደለም። አንደኛ ሚዲያ ሰው በሙሉ እሱ ላይ ስለተነሳ ለምን ወደ እሷም፣ አንደኛ ደግሞ ከጃኒ ጋር እሊስ ስለያዘው ነው እንጂ ከእስር ቤት እኮ እንደወጣ እንኳን የልጁን ስም አላቅም ያለ እኮ ይሄ ደደብ ነው ማለት ነው። ጆን ዳንኤል የልጁን ስም አላቅም ያለ ማለት ነው። ሶ ይሄ ጆን ዳንኤል ማነው ጃኒን ማነው ናዮን ይወዳል ማለት ህልም ነው ማለት ነው እናንተ። አሁን ይሄ የያዘችው መረጃ ራሱ እስቲ ፎት ብላ ብትናገር የምር ታወጣዋለች። ይሄ ደግሞ እሱ ራሱ ነው። እስቲ እንዲበል እስቲ ያሳየኝ። ያው ራሱ ነው ደግሞ ጭገር አለበት እያሉ ነው። አልተላጭም ጭገሩን ምናምን ማለት ነው። ከዛ ጋር የምር እኮ ነው ጋይስ። እንደዛ አይነት ቃላቶች አሉ። እኔ ሳወራ ለኔ ለምንድን ነው ቆይ የምታወሪው? አይደለም እንደዚህ አይነት ቃላቶችን ያለው እውነት እኔ ላውራ እንደሰማኝን እሱ ፐርሰናል መብቱ ነው። አይ እኛም አለና ፐርሰናል መብቱ ነው። ስለሱ አያገባንም። እኔ ያገባኛል። እኔ እየተሰማኝን በሙሉ እንደዛ ካገባሽማ እቤቱ ሄደሽ እንዲያጸድቅ ይደብረናል። እኛ እዚህ ቤት ደግሞ እንደዛ አይነት ቢያስገባማ እኮ እዚህም ደግሞ እኛም እናስወጣሻለን። እንደሱ አይነት ቃላቶች አንፈልግም። እሺ ይቅርታ ካልተመቻችሁ፣ እሺ ሄደሽ ማስተካከል ቆይ እናንተ ካልተመቻችሁ ይቅርታ። እኔ ቤቴን ከፍቼ አወራለሁ፣ ችግር የለውም። ግን አሁን እኔ የተሰማኝን አውርቼ ልውጣ። ምን ሆናችሁ ነው? ቆይ እኔ ጌታን ይሄ ልጅ ማለት ነው ከእስር ቤት ከወጣ ሚዲያው ተበጥብጧል። አርፈክ ስራክን አሰራም እንዴ? የጃኒም የናዮም ያምርሃል። ምንድነው? ሁሉም እኮ አንድ ነው። ምን ይመስላል? በፈጣሪ አርፈክ ስራክን ስራ። ጃኒን አትንካብን። ካዶናይ ራስ ውረድ። ደግሞ እንደገና እናት ኮድ ውስጥ ገብተ ብትወጣ ኖሮ አዶናይን አደርስም፣ ጃኒን አደርስም ማለት ነው። ካዶናይ ራስ የሱ ፋሚሊ ራሱ ውረዱ። አዶናይ ማለት ንጉሳችን ነው። እሺ
ይኝኝኝ አትበሉ። ሺ ብንጫጫ በአንድ መቆጫ አዶናይን አትንኩ በቃ። ልክ ነሽ ጎበዝ፣ ደስ ያለሽ አገላለጽሽ። ግን አጀንዳው ስለ አዶናይ ያልነበረ መሆን ያነሳ ነው። እኔ በቃ ላውራበት ጋይስ፣ ቆርጣችሁ ላኩ። አዶናይን እንዳትነኩት። አዶናይ ማለት የንጉሳችን ነው። ሀሳቡ አንድን ማራመድ አንችልም። አንድ አጀንዳ ካነሳን ስለዛ መጀመሪያ መጨረሻ ነው። አንቺ ደግሞ አንቺ ራሱ አስቀሽኛል። የምር ያምሽ ምን መሰልሽ? ያምሽ ሌላ ቦታ ደግሞ አይ አዶናይን ምናምን አሁን ሀሳብ እርሱ ስለሱ አይደለም። ማንም አይነካው። የሆነ ነገር ሲያሸንፍ እርገጣው ይርገጥክ ይከካ። ምኑን ነው የሚረግጠው? ማን ነው እርገጠው ያለው? እሱ እኮ ነው እርገጣው። ሙሽሪ ምን ይመስላል ይሄ ንፍጣ? ቆይ አንዴ። እሺ ጋይስ አሁን ገብቶናል። እሺ ገብቶናል። አንዴ ምን መሰላችሁ? እኔ አልጨረስኩም። አንተ ሚኪ ችግር አለብክ። ቆይ አትሳደቢ። ይኸውልሽ ሲያምሽ አትሳደቢ። ስድብ ለመሰለሽ መሳደብ ሳይሆን ቆይ ሚኪ እህታችን ልክ ናት። ያልጨረሰችው ሀሳብ ሊኖር ይችላል፣ ግን ስትጨርስ ኢሹ ስላነሳ ነው ኢሹ መሆን አለበት። አሁን እህቴ ባትቀላቂ እና ሌላው ደግሞ ሌላ ጊዜ እንመጣበታለን። አንድ ያነሳ ነው ኢሹ አለ አይደለም? ስለዛማሬ እሱ እኮ አሁን ላይቭ ገብቶ የሆነ ጌም ሲጫወትም የሚያራምደው ሙድ አይመቸኝም። አንድ አንበሳ ሲወርድለት ይርገጠው ይከካ። ማንን ነው የምትረግጠው? ተይ ስድብ ተይ። በስድብ ከታወቀ ቤታችን ጥሩም አይደለም። እንደዛ አንዳንዴ እንሂድበት ማሪ። ይሄ ልጅ ማለት ነው ከተፈታ ሚዲዮ ተበጥበጠ። የጃኒ አካውንት ተዘጋ። የአዶናይ አካውንት ዋርኒንግ ሰጠ። አዶናይ አሁን ለትልቅ ስራ አሜሪካ ሄዷል። አካውንቱ ደግሞ አሁን ዋርኒንግ ላይ ነው። ለምን ይሄን ሁሉ የሚያደርገው እሱ አሜሪካ መሄድ ቀርቶ ማለት ነው ከዚህ ዱባይ መግባት አትችልም። አየር ማረፊያ ድሮ ተሳድበሃል። አንተ በአይሮፕላን መሄድ አትችልም ጭራሽ ማለት ነው። ተረጋግተክ ኢትዮጵያ ውስጥ ይሄ አበባ ለምን ከዚህ የበለጠ እንጉር ላለው ካልክ ተረጋጋ። ጆንዳን እንዴ ብቻ ለሰከንድ ሚኒት አድርጊ። ለሰከንድ ብቻ እኔ ታወሪያለሽ። ለሰከንድ ብቻ ለሰከንድ ሚኒት ይከካ። ፎሎሮ ራሱ አይንቀሳቀስም። አንተ ማይም እሺ እዚህ ጋር መሳደብ አይቻልም እኮ አንተ ጥሰት እንትን እያለብን ነው። ደስ አይልም። እኛ በዚህ መልኩ እኔ አሁን ማንንም ጎረቤት እንድትወርግና እኔ ሚት አደርጋለሁ ካን ይሄድበት ስቱናት በምትዩ እኔ እቃወማለሁ። የምን የክብሩ ሚስት አይደለችም። እዚህ ልንገርሽ እናቱን ልንገርሽ ሚስቱን ባትሆን ማለት ነው ጀስት ከሚስትነት የላቀ የተከበረ ልጅ አለ እዚህ ጋር ገብቶሻል። በምንም ማይትደራደርበት ልጅ አላት እኮ ጆን ዳንኤል እኮ ልጅ ወልዶላታል። ቀልድ አይደለም። ልጅ ደግሞ ማለት ዘር ነው። ገብቶሻል። በዘር አይቀለድም። ለልጁ ነው ይሄ ነገ ጠዋት ቪዲዮ ተቀርጾ የሚቀመጠው። ስለዚህ አንድ ልጅ የራሱ እዚህ ጋር ማንነት አሳልፎ ይሰጣል ብዬ በተአምር ነው ማላስበው። እውነት ነው ለማለት ይሄንን ነገር በተአምር ነው ማላስበው። የሆነ ማለት ሌላ ነገር ባንነጋገር ዲቃላም ይሁን ምንም ይሁን እናንተ እንዳላችሁት አስቡ። እኔ የእግዚአብሔር ፍጡር ልጅ ስጦታ ነው። ሰው በሽታ እንኳን ተሸክሞ ይኖር የለ እንዴ? ልጅ እኮ ይሳማል። አትሳሳቱ ሴቶችዬ። ዲቃላ የሚባለው ደግሞ ሳታገባ በመውለዷ ሊሆን ይችላል ይሄን አባባል የመጣው። ግን እንደዚህ አትበሉ። ነገ በኔ በሉ ሴቶች፣ ነገ በኔ እንበል ከኔ ጀምሮ። ለምን ብንል እኔ አሁን አንቺ አሁን ብትሆኝ የራቆት እንትን ይዞብሽ አንድ የሚወድሽ ሰው እለቅብሻለሁ ቢልሽ ልቀቀው ለምን ታጥዩ? በብር ትደራድሪያለሽ እርግጠኛ ነኝ። እኔ ግን በሆን አልደራደርም በብር ልቀቀው ነው የምለው። ወሬ ለአንድ ሳምንት ነው፣ ሞት ግን የዘላለም ነው። ለምን ሞት አለው? ምንድን ነው ራቆት እኮ ነው የተፈጠርኩት። ምንድን ነው እንትና ላይ እንትና ያዋርደኛል። ያው ይዋርዱ፣ ምንም አይመጣም። ሄዳውን ሴቶች እኛ ካሜራ ይኑር ሬስትሩም አይኑር አናውቅም እኮ ሚኮዬ። ሻወር እኮ ስንወስድ ራቆታችን ነው የምንወስደው አይደለ? ሜቢ እኮ ስውር ካሜራ ሊኖር ይችላል። አሁን ካሜራ እንዴት እንደሚቀምጥ እያወቅ ነው። ተራቋል ዘመኑ። ሰው እዛ ጋር ተንኮል ላሰበ ሰው እኔ የሚይዝበት ሩም ቀድሞ አጥንቶ ማድረግ ይጠፋበታል ብለህ ታስባለህ ሚኪ? አይጠፋበትም። ሊያደርግ ይችላል እኮ አንድ ሰው ለማሸማቀቅ ለማዋረድ በዚህ ልክ እንሂድበት ከተባለ። ግን እኔ የራቆት ቪዲዮ ይሄ ደግሞ ኢሹ ሊሆንም አይችልም ሚኪዬ። በማርያም በአንተ ቤት እንደዚህ አይነት ኢሹ ባይወራ እኔ እንጃ። ጎረቤት ትሄድበታለች በኋላ። የእኛ ፋሚሊ ነክ እኔ ወንድሜ ነህ፣ አከብረሃለሁ። ግን እንደዚህ ይሄ ሌላ ስጋት በተአምር ነው ሊመጣ የማይችለው። ለምን ብትል ቢለቀቅ ምን ችግር አለው? ይለቀቅ። ይሄ ተፈጥሮ ነው። ሚዩት ነህ ብራዘር፣ ሚዩት ነህ።
እንትን ነው አሁን እኛ ምን መሰለሽ አሁን ላይክ ይሄ ነገር በኋላ ላይ ላይክ አሁን እኛ እኔ ያው የግሌን ሀሳብ ለመናገር ቅድም ስናገር ነው እውነት ይሁን ውሸት አላውቅም። ገብታችኋል አይደል? ነገር ግን አሁን በጣም ጉዳዩ በጣም እየከረረ ሄዷል። ትናንትና ነው ይሄ እሷ ገብታ ትናንትና እንዳልሆነ ስትናገር ላይቭ ላይ ስከታተላት ነበር እና ውሸት ነው አይደለም እያለች ነበረ። ገብቶሻል አይደል? ባይሆን እንመርጣለን ሁላችንም ምክንያቱም ሴት ልጅ ናት እንድትዋረድ ወይ ደግሞ ራሷ እንድትመሸማቀቅ ምናምን አንፈልግም። ገና ልጅ ናት ምናምን። አሁን ያለችበት ከሱ ጋር ያላት ሪሌሽን